ሚስተር ፕሬዝዳንት፣ እኛ ፐርሺያኖች ነን። ምንጣፍ ስንሸጥ መጀመሪያ ዋጋ እንሰቅላለን። ከዚያ ለ3 ዓመት እንከራከራለን። በመጨረሻም ደንበኛው ደክሞት እኛ በፈለግነው ዋጋ ይገዛል። ሰላም ጤና ይስጥልን። ዛሬ በዓለም ፖለቲካ መድረክ ላይ እጅግ ረቂቅና ትዕግስተኛ ስለሆኑት ሰው እናወራለን። እኚህ ሰው በምዕራባውያን ዘንድ የቴሄራኑ የምንጣፍ ነጋዴ በመባል ይታወቃሉ። በአንድ በኩል በእንግሊዝ ኬንት ዩኒቨርሲቲ የዶክትሬት ዲግሪያቸውን የጫኑ ምሁር፣ በሌላ በኩል ደግሞ በኢራን ኢራቅ ጦርነት ግንባር የተዋጉ ወታደር ናቸው። አባስ አራግቺ በፈገግታቸው ውስጥ የሚሳኤል ያህል የሚረቁ ቃላትን እየደበቁ ኔታንያሁንና ትራምፕን በትዕግስት መፈተን የቻሉ ድንቅ ዲፕሎማት ናቸው። በዚህ ቪዲዮ አራግቺ እንዴት ከምንጣፍ ነጋዴ ቤተሰብ ተነስቶ የኢራን የውጭ ጉዳይ ሚኒስተር ሆነ፣ የእንግሊዝ ትምህርታቸውና የኢራን ወታደራዊ ታሪካቸው ለድርድር እንዴት ረዳቸው፣ ዶናልድ ትራምፕ ጀማሪው አባስ ብለው ሲሰድቧቸው አራግቺ በቁማርተኛው ንግግር እንዴት መለሱላቸው፣ ኔታንያሁ በስዕል ለሚሰነዝረው ትችት አራግቺ የሰጡት አስቂኝ ምላሽስ ምን ነበር? እናም ይህ ቀጭን የዲፕሎማሲ ክር ኢራንን ከከፋ ጦርነት ሊታደጋት ይችላል ወይ በሚሉት ጉዳዮች ዙሪያ ትኩረታችን ይሆናል። እስከ መጨረሻው አብራችሁን ቆዩ። የዓለም ፖለቲካን ቲያትር አብረን እንፈትሻለን። ስለ አባስ አራግቺ የቤተሰብ ታሪክና አስተዳደግ ስንመለከት ከንግድ ቤተሰብ ተነስተው ወደ ፖለቲካው ከፍተኛ ደረጃ የደረሱ ሰው መሆናቸውን እንረዳለን። የትውልድ ቦታና ጊዜያቸው አባስ አራግቺ በ1962 እንደ አውሮፓውያን አቆጣጠር በኢራን ዋና ከተማ ቴሄራን ውስጥ ተወለዱ። ያደጉት በባህላዊና ሃይማኖተኛ በሆነ ቤተሰብ ውስጥ ነው። ቤተሰቦቻቸው በቴሄራን ውስጥ በንግድ ሥራ በተለይም በምንጣፍ ንግድ የሚታወቁ ነበሩ። አራግቺ 3 ወንድሞች አሏቸው። ከወንድሞቻቸው መካከል አንዱ በኢራን የንግድ ምክር ቤት ውስጥ በምንጣፍ ኤክስፖርት ዘርፍ ትልቅ ተጽዕኖ ያለው ሰው ነው። ይህ የሚያሳየው ቤተሰባቸው በኢኮኖሚው ዘርፍ ጠንካራ መሰረት የነበረው መሆኑን ነው። የመጀመሪያና ሁለተኛ ዲግሪያቸውን በቴሄራን በሚገኘው የውጭ ጉዳይ ሚኒስቴር ዓለም አቀፍ ግንኙነት ተቋም አግኝተዋል። ከዚያም ወደ እንግሊዝ ሀገር በመሄድ በኬንት ዩኒቨርሲቲ በፖለቲካ ሳይንስ የዶክትሬት ዲግሪያቸውን አግኝተዋል። ይህ የምዕራባውያን ትምህርት ለዲፕሎማሲ ስራቸው ትልቅ መሳሪያ ሆኗቸዋል። አባስ አራግቺ ባለትዳርና የልጆች አባት ናቸው። ያው በኢራን ከፍተኛ ባለስልጣናት ልማድ መሰረት የባለቤታቸውና የልጆቻቸው ዝርዝር መረጃ ለደህንነት ሲባል በሚዲያ በስፋት አይሰራጭም። ሆኖም በግል ሕይወታቸው በጣም የተረጋጉና ከሙስና ነፃ የሆኑ ሰው ተደርገው በቅርብ የሚያውቋቸው ሰዎች ይገልጿቸዋል። አራግቺ በወጣትነታቸው በኢራን ኢራቅ ጦርነት ወቅት በኢራን አብዮታዊ ዘበኛ ውስጥ አገልግለዋል። ይህ ታሪካቸው በሀገራቸው ውስጥ ባሉ ጥንቁቅ ወግ አጥባቂዎች ዘንድ ተቀባይነት እንዲኖራቸውና ሀገራቸውን በጦር ሜዳ የሚያገለግሉ ተብለው እንዲከበሩ ረድቷቸዋል። በአጠቃላይ አራግቺ የንግድ ቤተሰብ ልጅ፣ በጦር ሜዳ ያለፉ ወታደርና በምዕራባውያን ዩኒቨርሲቲ የሰለጠኑ ምሁር በመሆናቸው በኢራን ፖለቲካ ውስጥ ያሉትን የተለያዩ ጎራዎች ለማገናኘት የሚችል ስብዕና እንዲኖራቸው አድርጓቸዋል። የኢራን ሕዝብ ለአባስ አራግቺ ያለው አመለካከት የተከፋፈለ ነው ማለት ይቻላል። የሕዝቡን እይታ በሚከተሉት ዋና ዋና ነጥቦች ማጠቃለልም እንችላለን። አንደኛው እንደ ተስፋ የሚመለከቱት መካከለኛና የለውጥ ፈላጊ ወገኖች ናቸው። በተለይ በከተሞች የሚኖሩና በኢኮኖሚ ማዕቀብ የሰለቻቸው ኢራናውያን አራግቺን እንደ ብልህ ዲፕሎማት ያዩታል። እነዚህ ወገኖች እሳቸው ከምዕራባውያን ጋር በሚያደርጉት ንግግር ማዕቀብ ተነስቶ የኑሮ ውድነቱ ይቃለላል የሚል ተስፋ አላቸው። ሀገሪቱ ወደ ከፋ ጦርነት እንዳትገባ በዲፕሎማሲው መንገድ ጥበቃ ያደርጋሉ ብለው ያምናሉ። ሁለተኛው ደግሞ እንደ ለዘብተኛ የሚተቹት ማለትም ጥንቁቅ ወግ አጥባቂዎች በመንግስት መዋቅር ውስጥ ያሉና ለስርዓቱ ታማኝ የሆኑ በጣም ጠንካራ አቋም ያላቸው ወገኖች መካከል የተወሰኑት አራግቺን በጥርጣሬ ያዩታል። እነዚህ ወገኖች ለአሜሪካና ለምዕራባውያን በጣም ይለሰልሳሉ፣ የኢራንን ክብር አሳልፈው ይሰጣሉ ብለው ይተቻሉ። በተለይ የ2015ቱ የኒውክለር ስምምነት በዶናልድ ትራምፕ ከፈረሰ በኋላ በእሳቸው መስመር ላይ የነበረው እምነት በእነዚህ ወገኖች ዘንድ ቀንሷል። በሶስተኛነት ያሉት ደግሞ የኢኮኖሚ ጥያቄ ያላቸው ዜጎች ናቸው። ለአብዛኛው ተራ የኢራን ሕዝብ የግለሰቡ ማንነት ሳይሆን የሚመጣው ውጤት ላይ ያተኩራል። ዲፕሎማሲው ዳቦ በጠረጴዛችን ላይ ካላመጣ ምን ጥቅም አለው የሚል ጥያቄ ያላቸው ብዙ ናቸው። ስለዚህ ብዙ ኢራናውያን ስለ አራግቺ ያላቸው አመለካከት ከኑሮ ውድነቱና ከሪያል ማለትም የኢራን ገንዘብ ዋጋ ጋር የተቆራኘ ነው። የገንዘባቸው ዋጋ ሲወርድ ለዲፕሎማሲው ያላቸው ግምትም አብሮ ይወርዳል። በአራተኛ ደረጃ ያሉት በስደት የሚኖሩ ኢራናውያን ናቸው። ከሀገር ውጭ የሚኖሩ ብዙ ኢራናውያን አራግቺን የነባሩ ስርዓት ለስላሳ ፊት አድርገው ነው የሚመለከቷቸው።
ስርዓቱ በውስጥ የሚያደርሰውን ጫና በዲፕሎማሲያዊ ንግግር ለመሸፈን የሚጠቀሙበት መሳሪያ ነው ብለው ይተቻሉ። በአጠቃላይ አራግቺ በኢራን ሕዝብ ዘንድ እንደ ቃሲም ሱሌማኒ ብሔራዊ ጀግና ተደርገው አይታዩም። ነገር ግን ሀገሪቱን ከገደል አፋፍ ሊያወጣ የሚችል ብቸኛው የዲፕሎማሲ አማራጭ ተደርገው የሚቆጠሩበት ጊዜ ይበልጣል። እስራኤልና አሜሪካ አራግቺን ለምን አልገደሉትም? ኢራን በርካታ ወታደራዊ መሪዎቿን ማለትም እንደ ቃሲም ሱሌማኒና የኒውክሌር ሳይንቲስቶቿን በግድያ ስታጣ እንደ አባስ አራግቺ ያሉ የዲፕሎማሲ ባለስልጣናት ለምን ኢላማ እንደማይሆኑ ጥቂት መሰረታዊ ምክንያቶች አሉ። አንደኛው የዲፕሎማሲያዊ መከላከያ። በዓለም አቀፍ ሕግና ልምድ የውጭ ጉዳይ ሚኒስትሮች የሀገሪቱ የንግግር መስመር እንደመሆናቸው መጠን እነሱን መግደል እንደ ቀጥተኛ የጦርነት አዋጅ ይቆጠራል። እስራኤልም ሆነች አሜሪካ ወታደራዊ መሪዎችን ወይም የደህንነት ሰዎችን መግደል ሽብርተኝነትን መከላከል በሚል ሽፋን ሊያቀርቡት ቢችሉም የውጭ ጉዳይ ሚኒስትርን መግደል ግን በዓለም አቀፍ ደረጃ ትልቅ ተቃውሞና ሕጋዊ መዘዝ ያስከትላል። ሁለተኛ፣ ክፍት መስኮት ሆኖ ማገልገል። አሜሪካና ምዕራባውያን ኢራንን በጠላትነት ቢፈርጇትም ውጥረቱ ከቁጥጥራቸው ውጪ ሆኖ ወደ ኒውክሌር ጦርነት እንዳያመራ ለማድረግ የሚነጋገሩበት ሰው ይፈልጋሉ። አራግቺ ደግሞ የምዕራባውያንን አስተሳሰብና ቋንቋ ጠንቅቀው የሚያውቁ በመሆናቸው መልእክት ለመለዋወጥ እንደ ድልድይ ያገለግላሉ። ጠላትን ሙሉ በሙሉ አለማጥፋት ሳይሆን የሚግባቡበትን ሰው በሕይወት ማቆየት ለስትራቴጂካዊ ግንኙነት ይጠቅማል። ሶስተኛው የወታደራዊና የፖለቲካ ልዩነት። እስካሁን ግድያ የተፈጸመባቸው አብዛኞቹ ሰዎች በቀጥታ በጦር ሜዳ፣ በታጣቂዎች ስልጠና ወይም በኒውክሌር ቴክኖሎጂ ላይ የተሰማሩ ናቸው። አራግቺ ግን የሚሰሩት በቢሮና በንግግር መድረክ ነው። ለእስራኤል ቀጥተኛ ስጋት ተብለው የሚፈረጁት ሚሳኤል የሚያልሙት ሳይንቲስቶች እንጂ ቃላት የሚያራቅቁት ዲፕሎማቶች አይደሉም። አራተኛ፣ በኢራን ውስጥ ያላቸው ሚና። እንደ አራግቺ ያሉ ሲቪል ባለስልጣናት በኢራን የውሳኔ ሰጭነት መዋቅር ውስጥ የመጨረሻውን ቃል አይናገሩም። የመጨረሻው ውሳኔ ያለው በከፍተኛው መሪና በኢራን አብዮታዊ ዘበኛ እጅ ነው። ስለዚህ እሳቸውን መግደል የኢራንን ወታደራዊ አቅም አይቀንሰውም። ይልቁንም ኢራን ለበቀል የምትወስደውን እርምጃ የበለጠ ሊያከብደው ይችላል። በአጭሩ እሳቸው የሚፈለጉት ለንግግር እንጂ ለጦርነት ስላልሆነና የእሳቸው መገደል ከጥቅሙ ይልቅ ጉዳቱ ዓለም አቀፉ ውግዘቱ ስለሚያመዝን እስካሁን ጥቃት አልተሰነዘረባቸውም። አራግቺ ውጥረትን ለማርገብ በምን ጉዳዮች ላይ ትኩረት ያደርጋል? የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከቅርብ ጊዜያት ወዲህ ከእስራኤልና ከአሜሪካ ጋር በተያያዘ ያለውን ውጥረት ለመቆጣጠርና የሀገሪቱን ጥቅሞች ለማስከበር በዋናነት በሚከተሉት ነጥቦች ላይ ትኩረት አድርገው እየሰሩ ይገኛሉ። አንደኛ፣ ዲፕሎማሲያዊ ድጋፍ ማሰባሰብ። ሚኒስትሩ ወደ ተለያዩ የመካከለኛው ምስራቅ ሀገራት እንደ ሳውዲ አረቢያ፣ ኳታር፣ ኢራቅና ዮርዳኖስ ተደጋጋሚ ጉዞዎችን አድርገዋል። የዚህ ዋና ዓላማ እስራኤል በኢራን ላይ የምታደርሰውን ጥቃት ለመከላከል እንዲረዳና የክልሉ ሀገራት የአየር ክልላቸውን ለእስራኤል ጥቃት እንዳይፈቅዱ ለማሳመን ነው። ሁለተኛው፣ የማስጠንቀቂያ መልእክቶችን ማስተላለፍ። በተለያዩ ዓለም አቀፍ ሚዲያዎችና በዲፕሎማሲያዊ መስመሮች በኩል ኢራን ጥቃት ከተሰነዘረባት ተመጣጣኝና ጠንካራ ምላሽ እንደምትሰጥ ደጋግመው ገልጸዋል። በተለይም አሜሪካ እስራኤልን የምትደግፍ ከሆነ የአሜሪካ የጦር ሰፈሮች ኢላማ ሊሆኑ እንደሚችሉ ማስጠንቀቂያ ሰጥተዋል። ሶስተኛ፣ ከምዕራባውያን ጋር ያለውን ግንኙነት መያዝ። ምንም እንኳን ውጥረቱ ቢበረታም ሚኒስትሩ በተዘዋዋሪ መንገድ ከአሜሪካ ጋር ግንኙነት በማድረግ ግጭቱ ወደ ሰፊ የክልል ጦርነት እንዳያመራ ለማድረግ ጥረት ሲያደርጉ ቆይተዋል። ጦርነት እንደማይፈልጉ ነገር ግን ለጦርነት ዝግጁ መሆናቸውን በየመድረኩ ይገልጻሉ። አራተኛው፣ በሊባኖስና ጋዛ ጉዳይ ላይ ድጋፍ መስጠት። ወደ ቤይሩት በመጓዝ የሊባኖስ መንግስትና የሂዝቦላ ደጋፊዎችን በማነጋገር ኢራን ከየመቋቋም ግንባር አክሲስ ኦፍ ሬዚስታንስ ጎን መቆሟን በዲፕሎማሲያዊ መንገድ ሲያረጋግጡ ቆይተዋል። በአጠቃላይ የውጭ ጉዳይ ሚኒስትሩ ስራ አሁን ላይ ጥቃትን መከላከልና ኢራን በቀጠናው ያላትን ተሰሚነት ማስጠበቅ ላይ ያተኮረ ነው። አባስ አራግቺን ልዩ የሚያደርጉት አስገራሚ እውነታዎች ምን ናቸው? አባስ አራግቺ ከሚታወቁበት ዲፕሎማሲያዊ ገጽታቸው ባሻገር በፖለቲካው ዓለም ውስጥ ልዩ የሚያደርጓቸው ጥቂት አስገራሚ እውነታዎች አሉ። አንደኛው፣ የእንግሊዝ የዶክትሬት ዲግሪ ባለቤቱ ዲፕሎማት ከብዙዎች የኢራን ባለስልጣናት በተለየ መልኩ አራግቺ ዶክትሬታቸውን የሰሩት በእንግሊዝ ሀገር በኬንት ዩኒቨርሲቲ ነው። ይህ በአውሮፓ የቆዩበት ጊዜ የምዕራባውያንን የክርክር ስልትና ስነልቦና ጠንቅቀው እንዲያውቁ ረድቷቸዋል። በእንግሊዝኛ ቋንቋ ያላቸው ብቃትም ያለ አስተርጓሚ ከምዕራባውያን መሪዎች ጋር በቀጥታ እንዲነጋገሩ ያስችላቸዋል። ሁለተኛው፣ ከወታደርነት ወደ ዲፕሎማትነት።
ብዙዎች አራግቺን እንደ ለስላሳ ዲፕሎማት ቢያውቋቸውም በወጣትነታቸው ግን በኢራን ኢራቅ ጦርነት ወቅት በኢራን አብዮታዊ ዘበኛ ውስጥ በንቃት ተሳትፈዋል። የወታደራዊ ታሪካቸው በሀገሪቱ ውስጥ ካሉ ጠንካራ ወታደራዊ መሪዎች ጋር በቀላሉ እንዲግባቡና አመኔታ እንዲያገኙ ትልቅ ድልድይ ሆኖላቸዋል። ሶስተኛው የምንጣፍ ነጋዴዎች ቤተሰብ ልጅ። የአራግቺ ቤተሰቦች በቴሄራን ውስጥ በታዋቂው ባዛር ገበያ ውስጥ የምንጣፍ ነጋዴዎች ናቸው። በኢራን ባህል የባዛር ነጋዴዎች በድርድር ጥበባቸው በጣም የታወቁ ናቸው። ብዙ ተንታኞች እንደሚሉት አራግቺ በዲፕሎማሲው ጠረጴዛ ላይ ያላቸው የረጅም ጊዜ ትዕግስትና ድርድር ችሎታ ምንጩ ከቤተሰባቸው የንግድ ባህል የመነጨ ነው ይባላል። አራተኛው የኢራን ፊት በመሆን ያገለገሉባቸው ሀገራት። አራግቺ በተለያዩ የዓለም ክፍሎች የኢራን አምባሳደር ሆነው አገልግለዋል። በተለይም በጃፓንና በፊንላንድ የነበራቸው ቆይታ የኢራንን ጥቅም ከእስያ እስከ ሰሜን አውሮፓ ለማስከበር ሰፊ ልምድ እንዲቀስሙ አድርጓቸዋል። ይህ ዓለም አቀፋዊ እይታቸው በቴሄራን ውስጥ ካሉ ሌሎች ባለስልጣናት ለየት ያለ አመለካከት እንዲኖራቸው አድርጓቸዋል። አምስተኛ በድርድር ወቅት ያላቸው ትዕግስት። የ2015ቱ የኒውክለር ስምምነትን በሚደራደሩበት ወቅት ለቀናት ሳይተኙና ሳያርፉ ለሰዓታት መሟገት እንደሚችሉ ይታወቃሉ። ከቀድሞዎቹ የአሜሪካ ውጭ ጉዳይ ሚኒስተር ጆን ኬሪ ጋር በነበራቸው ግንኙነት በጣም አስቸጋሪ በሆኑ ወቅቶች እንኳን ስሜታቸውን ሳይቆጡ በምክንያት የመከራከር ችሎታቸው የሚደነቅ ነበር። በአጠቃላይ አራግቺ በአንድ በኩል የምዕራባውያንን ትምህርት የቀሰሙ፣ በሌላ በኩል የኢራንን አብዮታዊ መስመር የሚከተሉ ሁለት ገጽታ ያላቸው ዲፕሎማት መባላቸው የሚያስገርም ነው። የአራግቺን አስገራሚ የድርድር ስልቶች እንመልከት። የአራግቺ የድርድር ስልት ልክ እንደ ፐርሺያን ምንጣፍ አሰራር ነው። በጣም ቀርፋፋ፣ ትዕግስትን የሚፈታተን ግን ደግሞ ውስብስብ። በ2026ቱ የቃላት ጦርነት ላይ የነበሩትን ተጨማሪ አዝናኝ ትዕይንቶችን እንመልከት። ውድ ቤተሰቦቻችን፣ አሁን ከዚህ ቀጥሎ ያሉትን አስገራሚ ቲያትር የሚመስሉ የድርድር አካሄዶችና የቃላት ልውውጦችን እውነቱን ለመናገር ቃል በቃል የተከሰቱ የታሪክ ሰነዶች አይደሉም። ይልቁንም የአባስ አራግቺን የቆየ የዲፕሎማሲ ባህሪ፣ የትራምፕን የታወቀ የንግግር ዘይቤና የኔታንያሁን የካርቱን ድራማዎች መሰረት በማድረግ የተሳሉ ፖለቲካዊ ምሳሌዎች ናቸው። ነገሩን ይበልጥ ግልጽ ለማድረግ በሚከተሉት ነገሮች እንክፈላቸው። የታሪኮቹ ምንጭ ምንድን ነው? አራግቺ በእውነትም በምዕራባውያን ዘንድ ትዕግስተኛና ረቂቁ ተደራዳሪ ተብለው ይታወቃሉ። እንደ አውሮፓውያን አቆጣጠር በ2015 የኒውክለር ስምምነት ወቅት ከአሜሪካው ጆን ኬሪ ጋር ለሳምንታት ሳይተኙ ሲከራከሩ፣ አሜሪካውያን ተደራዳሪዎች በኢራናውያኑ ቀስ በቀስ የመጥለፍ ድርድር በጣም ይበሳጩ ነበር። መቼ ተከሰቱ ለሚሉት ደግሞ እነዚህ የቃላት ጦርነቶች በተለያየ ጊዜያት የታዩ ናቸው። እንደ አውሮፓውያን አቆጣጠር ከ2013 እስከ 2015 አራግቺ ከምዕራባውያን ጋር በነበራቸው የፊት ለፊት ድርድር ወቅት እንደ አውሮፓውያን አቆጣጠር ከ2024 እስከ 2026 አሁን ባለው ዓለም አቀፍ ውጥረትና ትራምፕ በድጋሚ ወደ ፖለቲካው መድረክ በገቡበት ወቅት ነው። አዝናኙስ ክፍል ከየት መጣ ካላችሁ፣ በፖለቲካ ተንታኞች ዘንድ አራግቺን የምንጣፍ ነጋዴ ብሎ መጥራት የተለመደ ዘይቤ ነው። ይህ ማለት እሳቸው የሚደራደሩት ልክ ምንጣፍ እንደሚሸጥ ነጋዴ መጀመሪያ ዋጋ ሰቅለው ከዚያ ደንበኛው እስኪዝል ድረስ ጊዜ በመግደል ስለሆነ ነው። አሁን ወደ አስገራሚ የድርድር ስልቶቹ እንሂድ። የአራግቺ የድርድር ስልት ልክ እንደ ፐርሺያን ምንጣፍ አሰራር ነው። በጣም ቀርፋፋ፣ ትዕግስት የሚፈታተን ግን ደግሞ ውስብስብ። በ2026ቱ የቃላት ጦርነት ላይ የነበሩትን አዝናኝ ትዕይንቶች ደግሞ እንዲህ እንቀጥላቸው። አንደኛው የሻይ ዲፕሎማሲና የአሜሪካውያኑ መቅለብለብ። አራግቺ ከአሜሪካ ልዑካን ጋር ለድርድር ሲቀመጥ አንድ የታወቀ መሳሪያ አለው፣ የኢራን ሻይ። አሜሪካውያኑ 2 ደቂቃ አለን፣ ቶሎ ወርቁን አውጡና ስምምነቱን እንፈርም ብለው ሲጣደፉ፣ አራግቺ በረጅሙ ተንፍሶ መጀመሪያ ሻይ እንጠጣ፣ ሻይ ሳይቀዘቅዝ ፖለቲካ አይወራም ይላቸዋል። አሜሪካውያኑ ሻያቸውን ጠጥተው እስኪጨርሱ እሱ ስለ ቴሄራን የአየር ጸባይና ስለ ጥንታዊ ታሪክ ያወራላቸዋል። ሻዩ ሲያልቅ ደግሞ አሁን ደግሞ ድጋሚ ሻይ ይቅረብና ስለ ድርድሩ መግቢያ እንጀምር ይላል። በዚህ ሰዓት ትራምፕ በዋይት ሃውስ ሆኖ እነዚህ ሰዎች በሻይ ሊያሰክሩን ነው ብሎ በትዊተር ላይ እንደተቆጣ ይነገራል። ሌላኛው ኔታንያሁና የቀይ እስክሪብቶ ድራማ። ኔታንያሁ በተባበሩት መንግስታት ድርጅት መድረክ ላይ ቀይ እስክሪብቶ ይዞ የኢራንን ቦምብ ስዕል ሲያሰምር አራግቺ በሰጠው ጋዜጣዊ መግለጫ እንዲህ ብሎ ነበር። ቢቢ ኔታንያሁ ጎበዝ ሰዓሊ ነው፣ ግን ችግሩ የሳለው ቦምብ ላይ ሳይሆን የጥበብ ትምህርት ቤት መግባት የነበረበት ባለስልጣን መሆኑ ላይ ነው። እኛ ጋር ሚሳኤል ሳይሆን ትዕግስት ነው ያለው፣ እሱ ደግሞ ትዕግስት መሳል አይችልም። ይህ አባባል ኔታንያሁን በጣም ስላበሳጨው በነገታው አራግቺ የቃላት ጠንቋይ ነው ብሎ መግለጫ እንዲሰጥ አስገድዶታል። ሶስተኛው
ትራምፕ የምንጣፍ ቅናሽ ሲጠይቅ። ትራምፕ በአንድ ወቅት በስልክ ግንኙነት አራግቺን ለማስፈራራት ሲሞክር የምትፈልጉትን ነገር ንገሩኝ፣ ግን ድርድሩን ዛሬ ካልጨረስን ዋጋችሁ ይጨምራል ይለዋል። አራግቺን በፈገግታ እንዲህ ሲል መለሰለት ይባላል። ሚስተር ፕሬዝዳንት፣ እኛ ፐርሺያኖች ነን። ምንጣፍ ስንሸጥ መጀመሪያ ዋጋ እንሰቅላለን። ከዚያ ለ3 ዓመት እንከራከራለን። በመጨረሻም ደንበኛው ደክሞት እኛ በፈለግነው ዋጋ ይገዛል። ድርድሩ ገና ጥልፍ ላይ ነው፣ አንቸኩልም። ከዚያም ቀጠል ያደርግና ባዶ በርሜል ድምፅ ያበዛል የሚል አይነት የምስራቃውያን ምሳሌያዊ አነጋገሮችን በትዊተር ይለጥፋል። ይህ ደግሞ ምዕራባውያኑ ተንታኞች አራግቺ ምን ማለቱ ነው? ጦርነት ሊጀምር ነው ወይስ ሻይ ሊጋብዘን ብለው ለሳምንታት እንዲተነትኑ ያደርጋቸዋል። እሱ ግን እቤት ሆኖ በሰላም ሻዩን እየጠጣ ይስቃል። በአጠቃላይ አራግቺ በእነዚህ ሁለት ጩኸት በሚወዱ መሪዎች መካከል እንደ ረጋ ያለ የቼስ ተጫዋች ሆኖ መታየቱ ለዓለም ፖለቲካ ትልቅ መዝናኛ ነበር። ትራምፕ በ2026 በድጋሚ በስልጣን ላይ ሆነው ወይም ደግሞ በኃይል ተጽዕኖ ፈጣሪነታቸው አራግቺን አባስ ዘአማተር አባስ ጀማሪው በሚል ቅጽል ስም ነበር የጠሩት። ትራምፕ በንግግሮቹ አራግቺን አውቀዋለሁ፣ ጥሩ የእንግሊዝኛ ቋንቋ ይናገራል፣ ግን ስምምነት አያውቅበትም። እኔ በ2 ደቂቃ ውስጥ የማጠናቀቀውን ስምምነት እሱ ለ2 ዓመት ይጎትተዋል። እኔ ትልቅ ድርድር እፈልጋለሁ፣ እሱ ግን ፐርሺያን ምንጣፍ ሊሸጥልኝ ይሞክራል በሚል የቀልድና የቁጣ ድብልቅ መልእክቶች ይወረውር ነበር። አራግቺ ደግሞ በምላሹ የእንግሊዝ ዩኒቨርሲቲ ትምህርቱን ተጠቅሞ በጣም በረቀቀና በሚቆረቁር ጨዋነት ነበር መልስ የሚሰጠው። አራግቺ እንዲህ ይል ነበር። ሚስተር ትራምፕ የዓለም ፖለቲካን እንደ ሪል ስቴት ቢዝነስ እያዩት ነው። ግን መካከለኛው ምስራቅ የኒውዮርክ ካሲኖ አይደለም። እዚህ ቁማር አይሰራም። እዚህ ትዕግስትና ታሪክ ነው የሚቆጠረው። ይህ መልስ ትራምፕን ቁማርተኛ በማለቱ ለትራምፕ ደጋፊዎች ትልቅ መሳቂያ ሆኖ ነበር። ኔታንያሁ ደግሞ እንደተለመደው ትልልቅ ካርቶኖችንና ስዕሎችን ይዞ መጥቶ አራግቺ በፈገግታው ዓለምን ሊያታልል ይሞክራል። እሱ ፈገግታ ውስጥ ሚሳኤል ደብቋል። አራግቺ ዲፕሎማት ሳይሆን የኢራን ሜካፕ አርቲስት ነው በማለት የቃላት ጦርነቱን ያፋፍመው ነበር። እስኪ አሁን ደግሞ አስቂኙን የዲፕሎማሲ ትዕይንት እንመልከት። በአንድ ወቅት በአንድ ዓለም አቀፍ ስብሰባ ላይ አራግቺና የትራምፕ ተወካዮች በአንድ ክፍል ውስጥ ሲገኙ አራግቺ ሆን ብሎ ረጅም ሰዓት በንግግር በማባከን የትራምፕን ሰዎች ትዕግስት አስጨርሶ ነበር። ትራምፕ በኋላ ላይ በሰጡት አስተያየት እነዚህ ሰዎች የሚናገሩት ንግግር ከምንጣፋቸው የበለጠ ረጅም ነው፣ እንቅልፍ ነው የሚወስድህ ብለው መሳለቃቸው ይታወሳል። እስኪ አሁን ደግሞ የአባስ አራግቺ መጨረሻ ምን ሊሆን ይችላል ወደሚለው እንሂድ። የአባስ አራግቺ የወደፊት ቆይታና የፖለቲካ ዕጣ ፈንታ በዋናነት በሁለት ተለዋዋጭ ሁኔታዎች ላይ የወደቀ ነው። በኢራን ውስጣዊ ፖለቲካና ከዶናልድ ትራምፕ አስተዳደር ጋር በሚኖረው ግንኙነት። ተንታኞች የአራግቺን የወደፊት ጉዞ በተመለከተ የሚከተሉትን ነጥቦች እንደ ትልቅ ግምት ያስቀምጣሉ። አንደኛው የዲፕሎማሲው መስመር መሪነታቸው። አራግቺ ልምድ ያካበቱና በ2015 የኒውክለር ስምምነት ቁልፍ ተደራዳሪ የነበሩ ሰው ናቸው። የስኬት ዕድልን ስንመለከት ትራምፕ አዲስ ስምምነት የመፈለግ ዝንባሌ ካሳዩ፣ አራግቺ ለኢራን ከፍተኛው መሪ ታማኝና ለምዕራቡ ዓለም ደግሞ ንግግር የሚችሉ ሰው በመሆናቸው እንደ ዋና ተደራዳሪነት ይቀጥላሉ። ፈተናቸው ምን ይሆናል የሚለውን ስንመለከት ትራምፕ ከፍተኛ ጫና ላይ ብቻ ካተኮሩ በኢራን ውስጥ ያሉት ጠንካራ አቋም ያላቸው ወገኖች የአራግቺን የዲፕሎማሲ መንገድ ውጤት አልባ በማለት ሊገፉት ይችላሉ። ሁለተኛው በኢራን የውስጥ ፖለቲካ ያለው ሚዛን። በኢራን ውስጥ አራግቺ የሚወክሉት የፕሬዝዳንት መሱድ ፔዜሽኪያንን የለውጥ ፈላጊን ጎራ ነው። አሁን ባለው ሁኔታ አራግቺ የከፍተኛው መሪ ድጋፍ አላቸው። ሆኖም የአሜሪካ ማዕቀብ እየጠነከረ ከሄደና በኢኮኖሚው ላይ ለውጥ ካልመጣ እንደ ቀድሞ የውጭ ጉዳይ ሚኒስተር ጃቫድ ዘሪፍ ሁሉ ለፖለቲካው ጥቃት ሊጋለጡና ከስልጣን ሊገለሉ የሚችሉበት እድል አለ። ሶስተኛው አዲስ ስምምነት ወይስ መቀመቅ የሚለው ነው። የአባስ አራግቺ መጨረሻ በ3 አቅጣጫዎች ሊታይ ይችላል። አንዱ ነጥብ ታሪካዊ ስምምነት ፈጣሪ። ይህ ማለት ከአሜሪካ ጋር አዲስና የሀገሪቱን ኢኮኖሚ የሚታደግ ስምምነት ላይ ከደረሱ በኢራን ዘመናዊ ታሪክ ውስጥ ትልቁን ዲፕሎማሲያዊ ድል ያስመዘገቡ ሰው ይሆናሉ። ሌላኛው ነጥብ የጊዜያዊ ድልድይ ሚና። ይህም ማለት ምንም ስምምነት ላይ ሳይደረስ ውጥረቱ እንዳይባባስ በማረጋጋት ብቻ ስራቸውን ሊያጠናቅቁ ይችላሉ። ሶስተኛው ነጥብ ለፖለቲካ መስዋዕት መሆን። ማለትም ድርድሩ ካልተሳካና ግንኙነቱ ወደ ግጭት ካመራ የሀገሪቱ ወግ አጥባቂዎች ለውድቀቱ ተጠያቂ በማድረግ ከፖለቲካው ገበታ ሊያስወግዷቸው ይችላሉ። ባጭሩ የአራግቺ መጨረሻ የሚወሰነው ትራምፕ በሚያቀርቡት የድርድር ጠረጴዛና ኢራን በምትሰጠው ምላሽ መካከል ባለው ሚዛን ላይ ነው። አራግቺ በአሁኑ ሰዓት በኢራንና በዓለም መካከል ያለ ብቸኛው ቀጭን ዲፕሎማሲ ክር ተደርገው ይታያሉ።
እንግዲህ የአባስ አራግቺ ታሪክ የሚያሳየን ዲፕሎማሲ ዝም ብሎ ንግግር ብቻ ሳይሆን እንደ ፐርሺያ ምንጣፍ አሰራር እጅግ ረቂቅ ትዕግስትን የሚጠይቅ ጥበብ መሆኑን ነው። አራግቺ በምዕራባውያን ዩኒቨርሲቲ የሰለጠኑ ምሁር ቢሆኑም በልባቸው ግን የኢራን አብዮታዊ መስመር የማይለቃቸው ሁለት ገጽታ ያላቸው ዲፕሎማት ተብለው ይጠራሉ። አሁን ላይ ትልቁ ጥያቄ ይህ የምንጣፍ ነጋዴ ተብሎ የሚጠራው የድርድር ስልታቸው ትራምፕ ከሚያራምዱት የንግድ ስምምነት ፍጥነት ጋር ተጋጅቶ ውጤት ያመጣ ይሆን ወይስ እንደ ቀድሞዎቹ ዲፕሎማቶች ለሀገሪቱ ወግ አጥባቂዎች የፖለቲካ መስዋዕት በመሆን ከስልጣን ይገለላሉ? የእናንተስ አመለካከት ምንድን ነው? የአራግቺ ቀዝቃዛ ዲፕሎማሲ ወይስ የትራምፕ ትኩስ ጩኸት? የትኛው ይበልጥ ያሸንፋል ትላላችሁ? ሐሳባችሁን በኮመንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎችም እንዲደርስ ሼር ማድረጋችሁን እንዳትረሱ። እንዲህ አይነት አስገራሚ የፖለቲካ ድራማዎችን በዝርዝር ለመከታተል ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ